አቀፍ የኢትዮጵያ እግር ኳስ ፌዴሬሽን የፕሬዝዳንትና የስራ አስፈጻሚ አባላት ምርጫ የፊታችን ነሐሴ 22 አዲስ አበባ ከተማ ላይ እንደሚከናወን ይጠበቃል። አቶ መላኩ ፈንታ፣ አቶ ቶኪቻው አለማየሁና የአቶ ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽንን ለቀጣዮቹ 4 ዓመታት ለመምራት እጩ ፕሬዝዳንት እንደሆኑ ይታወቃል። ከዚህ ቀደም ጣቢያችንም ከአቶ ቶኪቻው አለማየሁ ጋር ቆይታ ማድረጉ ይታወሳል። ትናንትና ደግሞ አቶ መላኩ ፈንታ ጋዜጠኞችን ጠርተው ቢመረጡ ሊሰሯቸው የሚችሏቸውን ጉዳዮች አንስቷል። ሰፋ ያለ ማብራሪያ ሰጥቷል። ይህንን ጋዜጣዊ መግለጫ የተከታተለችው ባልደረባችን ኑራ ኢማም ናት። አቶ መላኩ ፈንታ በእግር ኳሱ ልማት ላይ እሰራቸዋለሁ ያሏቸውን ጉዳዮች አንስቷል። አንደኛው እንግዲህ ስፖርቱን ህዝባዊ ማድረግ ነው። ቀደም የፖፑሌሽኑን ፍላጎቱን ምኑን ለማሳየት ሞክሬያለሁ። ከግራስ ሩት ሌቭል መጀመር ይፈልጋል የሚል ነው። ሁለተኛ መሰረተ ልማቶችስ በምን ደረጃ ልናሳድጋቸው ይገባል የሚለው ትኩረት መሰጠት የሚገባው ነው። ሶስተኛው በቢዝነስ መርህ እየመራን አስተማማኝ ገቢ ከክለቦች ይጀምሩ ማለት ነው። ክለቦች፣ ፌዴሬሽኖች አስተማማኝ ገቢ እንዲኖራቸው ማድረግን ዲማንድ ያደርጋል። ውድድሮች በአግባቡና በሚመለከተው አካል እንዲመራ ማድረግ ያስፈልጋል። ለሴቶችም ልዩ ትኩረት ሰጥቶ መንቀሳቀስ ተገቢ ይሆናል። አቶ መላኩ ፈንታ የኢትዮጵያ እግር ኳስ ፌዴሬሽንን በፕሬዝዳንትነት ለመምራት ከተመዘገቡ 3 እጩዎች መካከል አንደኛው ናቸው። የፊታችን ነሐሴ 22ም በምርጫው እንደሚሳተፉ ይጠበቃል። ትናንትና በሰፋ ባለው መግለጫቸው ተልዕኳቸውን ስለሚከተሉት መርህም እንደዚሁ የሰጡት አስተያየት አለ። እሱን ሰምተን እንመለሳለን። አብዛኛው ስራ ሁሉም ስቴክ ስላለ እግር ኳስ የብዙ ሰዎች ድምር ውጤት ስለሆነ አሳታፊ የሆነ መንገድ መከተል ያስፈልጋል። አብዛኛውን ስራ ደግሞ በእውቀት መምራት፣ የባለሙያን ስራ ለባለሙያ መተው መሆን አለበት። ስለዚህ ግሩም እንደዚሁ እነዚህ አንኳር ለእግር ኳሳችን አለማደግ መሰረታዊ ናቸው የሚል አሰስመንት ላይ ነው የደረስ ነው። በመሆኑም እንግዲህ ችግሩ ለበርካታ ዓመታት ሲንከባለል የኖረ መዋቅራዊና ተቋማዊ ችግር ነው ወደሚል መደምደሚያ ያመጣናል። ይህ ደግሞ መሰረታዊ መዋቅራዊ ለውጥ ይፈልጋል ማለት ነው። ይህ ደግሞ መሰረታዊ መዋቅር ለውጥ ማምጣት የትራንስፎርሜሽናል ሊደርሺፕ ኮንሴፕት ኢምፕሊመንት መደረግ አለበት የሚል እምነት ይዘናል። ስለዚህ ለመለወጥም ሆነ ለመለወጥ ዝግጁ ሆነን እነዚህን ችግሮች በህብረት እንቀርፋለን የሚል እምነት ይዘናል። በዋነኛነት እንግዲህ ፌዴሬሽኑ ከተቋቋመበት ዓላማ አንጻር በሁሉም ኢትዮጵያውያን ዘንድ እንዲሁም በዓለምና በአህጉር ደረጃ ተቀባይ የሆነ ፌዴሬሽን እንዲዘን አቅሙ ዳብሮ ደግሞ ተልዕኮውን በብቃት የሚያሳካ ተቋም መፍጠር ነው ተልዕኳችን። ይሄን ተልዕኮ ነው ይዘነው የመጣ ነው። ለዚህ ተልዕኮ መሰረታዊ መርሆችን እንከተላለን ብለን እናምናለን። አንደኛው ባዝጋሚ በተገኙ አጫጭር ድሎች በመርካት ሳይሆን መሰረታዊ ትራንስፎርሜሽን በሚያመጣ መልኩ መሄድ አለብን። ፎር ራዲካል ትራንስፎርሜሽን አንዱ የለውጥ መርሃችን ነው ብለን ይዘናል። ሁለተኛው ሁሉንም አካላት ማሳተፍ አለብን። የፐብሊክ የፕራይቬት ፓርትነርሺፕ የግድና የግድ ይሆናል። ስለዚህ የእግር ኳሳችን እድገት ትንሳኤ በአንድ አካል በአንድ ክፍል ብቻ የሚፈጸም ሳይሆን የሁሉንም ተሳትፎ ስለሚጠይቅ በዚህ መርህ እንሄዳለን የሚል ነው። ሶስተኛው መርህ በቢዝነስ መርህ ይመራል። ሁሉም ነገር የፕራይቬት ሴክተሩ የሚገባበት አውትሶርስ የሚደረጉ እንደ ውድድር አይነቶች አውትሶርስ ነው። ፌዴሬሽኑ በዋነኛነት በዴቨሎፕመንት፣ በማርኬቲንግ፣ በብራንዲንግ፣ በኢንፍራስትራክቸር ዴቨሎፕመንት፣ በኢንተርናሽናል ሪሌሽንሽፕ እና ዲፕሎማሲ በሚያተኩርበት አግባብ መመራት አለበት። ነፃ ገለልተኛ እንዲሆን መስራት አንዱ መርህ ይሆናል። ሌላው ጉድ ገቨርናንስ ማስፈን፣ በሁሉም ታማኝ የሆነ አንዱ የቤት ልጅ ሌላው የጓዳ ኦር የማይሆንበት ጀርፎር ጉድ ገቨርናንስ ማስፈን አንዱ መርህ ይሆናል። በእውቀትና በሪሰርች ኤንድ ዴቨሎፕመንት የሚመራ ተቋም ይሆናል። ዜን ቤስት ፕራክቲሶች ደግሞ በየጊዜው እየተቀመሩ እያሰፋ ናቸው። ሲስተማቲክ ዴቨሎፕመንት ስታብሊሽ እናደርጋል።
የኢትዮጵያ እግር ኳስ ፌዴሬሽን የፕሬዝዳንትና የስራ አስፈጻሚ አባላት ምርጫ ፊታችን ነሐሴ 22 አዲስ አበባ ከተማ ላይ ይከናወናል። ከ3 ቀናት በፊት የምርጫ ቅስቀሳ ወይንም ደግሞ አላማቸውን የማስተዋወቁ ሂደት መቋረጥ አለበት ተብሏል። የምርጫ አስፈጻሚ ኮሚቴው እንደዚሁ ገልጿል። ስለዚህ ባሉት ቀሪ ቀናት ሌሎችንም የፕሬዝዳንትም እንደዚሁም ደግሞ የስራ አስፈጻሚ ኮሚቴ አባላትን የኤፍኤም አዲስ 97.1 የሚያስተናግድ ይሆናል።